ምን እንደምላችሁ አላውቅም። እናት ምዬ ማልቀስ ስለማልወድ ነው ባይዘው እኛን ለማሳደግ ብዙ መስዋዕት ከፍላ ብዙ ዋጋ ከፍላ ጠላሽታ አረቄሽጣ በመስዋዕትነት ውስጥ አንዳንድ እናቶች ስራ ልንሄድ ነው ብለው ዘንጠው ወጥተው ሰው ቤት ሰርተው ልጆቻቸውን እንዳይከፋቸው ልጆቻቸውን ያሳድጋሉ፣ ተደብቀው ማለት ነው። በዛ መሃል ቡና ቤት ሰርተው ልጆቻቸውን የሚያሳድጉ እናቶች አሉ። በየቀበሌው በየሸማቹ በየምናምኑ በየስርቻው በየጸዳቱ እየሄዱ እኛን አሳድገውናል። ብዙ እናቶች በዚህ ልክ ግን በልጅ አትቀጡ። እሺ በልጅ አትቀጡ። እንዴት እንዳሳደጋችሁት ስለምታውቁ በልጅ አትቀጡ። እውነቴን ነው የምላችሁ። እኔ እናቴ ኖራ ዛሬ እንዴት እንደምትርበኝ እንዴት እንደምትናፍቀኝ እናቴ ኖራ ብድሯን ብከፍላት እናት ያላቸው ደግሞ በዚህ ልክ እናትንም እየን አደባባይ ያስወጥተው ደም እንባ ያስለቅሷታል። ደም እንባ። አንዳንድ እናቶች ኃይለኛ እናቶች ሊኖሩ ይችላሉ፣ ቁጡ እናቶች ሊኖሩ ይችላሉ። ግን ለኛ ብለው ማለት ነው ያን ሁሉ የሚያደርጉት መጥፎ ነገር ላይ እንዳንወርቅባቸው፣ መጥፎ ቦታ እንዳንሄድባቸው፣ ዲቃላ እንዳናረግዝባቸው፣ ህይወታችን እንዳይበላሽ፣ በሽታ እንዳይዘን፣ እንደገና በጨዋነት እንድናድግላቸው፣ ስማችንንም ለመጠበቅ የነሱንም ስም ክብራቸውንም ለመጠበቅ ሲሉ እናቶቻችን ሊቆጡን ይችላሉ። እሱን ግን እንደ ጥላቻ ቆጥረ ነው እኔ አላውቅም። እነዚህ ልጆች ወደው ይሁን ፈልገው ይሁን ሳያስቡት ይሁን አስበውት ይሁን የሆነ ሰው ገፋፍቷቸው ይሁን አለበለዚያም ለሚዲያው ድምቀት ይሁን ወይ የመጡበት ትክክለኛ ሪያሊቲ እንደዚህ አይነት ድርጊት አድርገው ብዙ ልጅ ለእናቷ መድኃኒት ስለሆነች አሉ። ብዙ የተበደሉ እናቶች እንደዚህ የሚያደርጉ እናቶች አሉ። ብዙ የሚደረጉ ግን አብዛኛውን በወንድ ልጆቻቸው ነው፣ በሴት ልጆቻቸው ጥቂቶች ናቸው። እና ለምንድን ነው ለዚያውም 3 ልጅ እንዳልወለደ የወላድ መሃን ሆና እምዬ አደባባይ ወጣ በዚህ ልክ በቀን እየየ አሰቃቂ ወሬ ነው የምታወራውና እኔ ልጆቹን ባገኛቸው ደስ ይለኛል። የእውነት ነው የምላችሁ። የሆነ ችግር ሊኖር ይችላል ብዬ ነው የማስበው። እነሱ ጋርም የሆነ እነሱ ለራሳቸው ያልገባቸው ችግር ይኖራል። እነሱ የተጠመዱበት የተያዙበት ችግር ሊኖር ይችላል። ወደው እናትን እንደዚህ ያደርጋል። ሰው ወዶ እናቱን እንዲያደርጋል። እውነቴን ነው የምላችሁ። እኔ ይሄው 2 ቀን ነው 3 ቀን እናቴን ያስታወሰችኝ በጣም እያለቀስኩ ነው። ምክንያቱም እኛ ስናድግ እናቶች ብዙ ነገር እየጎደለባቸው ነው ያደግነው። አልጋ ባልጋ ስላላሳደጉን ማለት ነው። ግማሾቹ ባሎቻቸው ሲፈቷቸው ልጆቹንም አብረው ፈተዋል እና ልጆቹን በመስዋዕትነት ነው የሚያሳድጉት። ልጆቹን በመከፋት ውስጥ፣ በችግር ውስጥ፣ በድህነት ውስጥ ነው የሚያሳድጓቸው። እውነቴን ነው የምላችሁ። እናት እንደዚህ በቀላል ስሟም አደባባይ ወጥቶ የምታለቅስበትን ምክንያት የለም። ግን አንድ ነገር አለ ብዬ ነው ያሰብኩት እኔ። አንድ ችግር አለ ወይ እናትየው ጋር ወይ ልጆቹ ጋር አንድ ያልገባን ችግር አለ፣ እኛ ያላወቅነው ችግር አለ ወይ የሚፈለግ አጀንዳ አለ ብዬ ነው ያሰብኩት እንጂ ሴት ልጅ እብድም ሆና ለእናቷ በጣም መድኃኒት ናት። እብድ ሆና ለእናቷ መድኃኒት ናት። ግን እስቲ እናንተስ ምን አላችሁ? ለእናቶቻችሁ ለቤተሰቦቻችሁ ዋጋ ከፍለው ላሳደጉን እናቶቻችን ብዙ በህይወት ብዙ እንዲህ ነው የማይባል ፈተና አልፈው እየራባቸው ጠግበናል እያሉ እኛን ያበሉናል። እነሱ ሳይበሉ በልተናል ብለው በትሪ ያቀርቡልናል። እኛ በልተናል አሁን በላው እኮ ትለናለች እናታችን። የብዙ እናቶች
ሳይበሉ ማለት ነው። እኛ እንድንበላ እኮ ነው። እየታመመች ደህና ነኝ። እውነቴን ነው። እኔ እናቴ እየታመመች ደህና ነኝ ትላለች እና ይህ ዋጋ ባይከፈላቸው እውነት እንዳትጸጸቱ፣ እንዳትቆጩ ነው፣ እንዳይከፋችሁ ነው። በኋላ እናት እየታመመች ደህና ነኝ ተሽሎኛል ብላ ተመርጠናለች። ስለዚህ እንዳይቆጫችሁ ተጠንቀቁ። እናታችሁን ተንከባከቡ። ቤተሰቦቻችሁን በተለይ እምዬን ተንከባከቡ። ምንም ትሁን እናታችሁን ተንከባከቡ። ምንም ትሁን ኃይለኛ ልትሆን ትችላለች፣ ተናጋሪ ልትሆን ትችላለች። ብዙ የእናት ክፉ ግን የለውም፣ ክፉ የለውም። እንዴትም ብላ ነው ያሳደገችን። እንዴትም ሆና የሚቆጫችሁ ነገር አታርጉ። እውነቴን ነው የምላችሁ። እናትን በምንም አታገኟትም። በምንም በቢሊየን በምንም በቃ በምንም እናትን እና እባካችሁ እኔ ማለት ብዬ እንደምነግራችሁ አላውቅም። የሚቆጫችሁ ነገር አታርጉ። ስለሚቆጭ እናትን ማጣት ቀላል እንዳይመስላችሁ። እኛ ያጣነውን ጠይቁን። ስንት ነገር እንደጎደለብን ብታውቁ፣ ስንት ነገር እንዳመመን ብታውቁ፣ ስንት ለሰው ማናወራው ነገር እንዳለ ብታውቁ፣ ስንት ነገር ስንት ያለፍናቸው ነገሮች ለብቻችን ይዘን ብታውቁ፣ ያለ እናት ምንም አያምርም። ምንም ባዶ ነን። በቃ ወዴትም የትም ብንሄድ ያለ እናት አያምርብንም። ልጅ እንኳን ወልደን ስናሳድግ ስንታረስ እንኳን ያለ እናት አያምርብንም። እና ተው እንደዚህ አይነት በልጆች የምትገዱ እናቶች እውነት በጣም የሚገርም ነው። አለመታደል ነው የሚመስለኝ። በጎረምሳ ልጆች የምትከዱ እናቶች ያለመታደል ነው የሚመስለኝ እንጂ ውለታችሁ በእንደዚህ የሚከፈል እንደዚህ በተራ ነገር የሚታለፍ ስላልሆነ ሞተን እንኳን ውለታችሁን መክፈል ስለማንችል ማለት ነው። ሞተን እላችሁ ተቀብረን እንኳን ውለታችሁን መክፈል ስለማንችል እንኳን ቆማችሁ አዋርደን ሰድበናችሁ እዚህ አሉ ብዙዎቹ እናቶቻቸውን ቤተሰቦቻቸውን ቅስም የሚሰብር ንግግር የሚናገሩ አሉ። ወዲፍ ጀው በየቤቱ እና እናንተ እነዚህ ሴት ልጆች ናቸው። እስቲ እንደው የምታውቋቸው ሰዎች ጥሯቸውና እንደ ቤተሰብ እንደ ጓደኛ እንደ እህት ምናምን እናውራቸው። ምክንያቱም እቺ እናት አደባባይ ወጥታ እያለቀሰች ነው። እነሱ ጋር የሚሆነ ችግር ሊኖር ይችላል። ምንም ችግር እንኳን ቢኖር እናትን አሳልፈን ግን መስጠት አደባባይ ላይ ለእኔ የሞት ያህል ነው። የሞት ያህል ከባድ ነው የሚሆንባችሁ። እውነት ዘመናችሁ ሁሉ ከባድ ነው የሚሆነው። እድሜያችሁ ሁሉ አጭር ነው የሚሆነው። እናቱን የሚያዋርድ ሁሉ እድሜው አጭር ነው። እዚህ እኔ አላውቅም እንዴት አስባችሁት እንዴት ምን ብላችሁ ከምን አንጻር ሚዲያ ላይ እንደመጣች አላውቅም። ከምን አንጻር እሷስ አይምሮዋ ትክክል አይምሮዋ እንኳን ጤነኛ ከሆነ ሁሉ ነገሯ ጤነኛ ከሆነ የእውነት ተበድላ ሊሆን ይችላል። አንዳንድ እናቶች አይምሯቸውን ትንሽ አመም ሲያደርጋቸው እንደዚህ አይነት ቦታ ሰው ገፋፍቷቸው ለሸቀል የሚሄዱ እናቶች አሉ። እንደዛ እንዳይሆን ነው ስጋቴ እንጂ ትክክል ነው የምታወራው። ሴትዮዋ ደግሞ በትክክል ነው የምትናገረው። መድኃኔዓለም ይፍታው፣ ቅዱስ ሚካኤል ይፍታው።